ለፍቅር ብዬ ከድሃው ባሌ ጋር የጀመርኩት ትዳር ስልችት ብሎኛል ትለናለች የዛሬ ባለ ታሪካችን። የተዋወቅነው ፌስቡክ ላይ ነበር። ለ1 ዓመት ካወራን በኋላ ግንኙነቱ ወደ ፍቅር ተቀየረ። 7 ወር በፍቅር ቆየን። እኔን የሚፈልጉ በጣም ብዙ ሰዎች ነበሩ፣ ውጭ የሚኖሩ በጣም ሀብታም የሆኑ ሰዎች። እኔ ግን ስለማፈቅረው እሱን መረጥኩ። ከዚያም ተጋባን። ከተጋባን ዓመት አለፈን፣ ግን እርሱ ምንም ነገር የለውም። ስለዚህ የኔ ቤተሰቦች ይደግፉን ጀመር። ለሱም መንቀሳቀሻ የሚሆን የሥራ ገንዘብ ሰጡት፣ ስራም ጀመረ። አሁን ግን ለኔ የሚያደርግልኝ ምንም ነገር የለም። ቤተሰቦቹን ነው የሚጦረው። በተለይ እህቱና እናቱ በጣም ብልጥ ናቸው። ለራሳቸው እንጂ በፍጹም ለሰው አያስቡ። ለእኔ ምንም ግድ አይሰጠውም። ማለት እበላለሁ እጠጣለሁ፣ ግን አንድ ቀን እንኳን ልብስ ገዝቶልኝ አያውቅም። ቤተሰቦቼ ናቸው አሁንም ልብስ እንኳን የሚገዙልኝ። ልጅ አልወለድንም። እኔ መፍታት ፈልጋለሁ። ቤተሰቦቼን ስጠይቃቸው ግን ራስሽ ነሽ የገባሽበት፣ አርፈሽ ተቀመጪ ይሉኛል። እኔ ግን ግራ ግብት ብሎኛል። ተፋትቼ ከሀገር መውጣት ነው የሚፈልገው። ምን ባደርግ ይሻለኛል ትለናለች የዛሬ ባለ ታሪካችን።